እንዴት ነህ? ሰላም ነው? እንዴት አለ? እስኪ ከውስጥ ከመኪናዋ ጋር ሁሉ ሰላም ነው? ሰላም ነው። እግዚአብሔር ይመስገን። ምን ሆነህ ነው? ወርቄ ነው። ቅርብ ጊዜ ነው? 8 ዓመት። 8 ዓመት። ከዛ በኋላ እንዴ ነው የምትራመደው? ኖርማል ነበርኩኝ። ከዚያ በፊት ኖርማል ነበርኩኝ። አሁን ግን በቃ ትንሽ እንደዚህ። ከዛ በኋላ እንደዚህ ነው የምትራመደው? እና ሕክምና ሞክረሃል? ሞክሬያለሁ። ታዲያስ? ምንም በቃ የለኝም ከሕክምና ውስጥ ላይ ያለው አንድም ነገር ስለወጣው ስለሌለኝ ነው። በጠበል ላይ ያለው ወርቄ ያለው ራስቸው እየተጸበል ነው ያለ ወንግሸት ነው። እስኪ ያለውን ችግር ንገረኝ። ጀመር ማባትም የለኝም። ያው እናቴም ደካማ ናት ያለችው። እናቴም ደካማ ናት ያለችው። እሷም ያለችን ሰተኛለች ያለው በወቅቱ ጊዜ ያችን የበለው በጠበተኛ የሚረዳኝ በጠበተኛ ሁኔታ ነው የምኖረው። ትግል ልብስ ማጠቡልኝ ሳሙና ገዙልኝ እና እነሱ ናቸው ጠበተኞች ናቸው። እሺ እንጂ ሌላ የሚስተባበረኝ ራሱ የለም። ያው በጠበተኛ ወገንም ራሱ የጠላኝ ሲጀምር ወንድምም ራሱ ሲጀምር በዚህ ወጣ በዚህ ገባ ማይሉኝ ሲጀምር እናቴ ያለቻትን ነገር በወቅቱ አሰጠኛለች። ያው ከባለቀ ድማ ጠበተኛ ነው የሚረዳኝ። ጠበተኛ ኑሮ ነው የምኖር እንጂ ሌላ ነገር የለኝም። ትንሽ ነገር ብናግዝ ብለን ነው። እሺ እቺን ያዝልኝ እስኪ። እቺንም ጨምርልኝ። 18,000 ብር ነው። እሺ እሱን እኛ አይደለም የሰጠነ መንበረ ማርያምና ገብረ መድህን ይባላሉ። 18,000 ብር ናት። እነሱን መርቅልንሽ። እሺ እግዚአብሔር ይሰብልኝ። ሰጥቶኛ 18,000 ብር ሰጥቶኛ በእጅ ሰጥቶኛ እግዚአብሔር ይሰብልኝ። ስለሌለኝ ምንም መጠያ ስለሌለኝ ነው። እግዚአብሔር ይስጥልኝ። ከእግዚአብሔር ሁሉ ጊዜ ይጠብቅልኝ። መድኃኒዓለም አሜን። ወጡበት ይጉልኝ። አሜን። እግዚአብሔር ይስጥልኝ። አሜን። ያው እንግዲህ ያለውን ነገር በጣም አመሰግናለሁ። አሜን። እዚህ ወጥተው እንግዲህ መቼም ብዙ የወርቁስ መንፈስ በውስጤ ላይ ስላለ ብዙ ስለሚያስለኝ እንጂ ሌላ ነገር አይደለም። ያው እንግዲህ ትንሽ የመነጋገር አቅም ብዙም የለኝም። ዛሬ አሁን ከመጣሁ 3ኛ ቀን ነው ወደዚህ ከመጣሁ። የሚሰራኝ ስራ ዛሬ ራስ ሆስፒታል ውስጥ ላይ ታስተኝቶኝ ራስ ብዙ ነገር ሲሰራኝ ማለት ዛሬ እና በውስጥ ላይ ብዙ ነገሮች ያሳስበኛል። እና ለዚያ ነው ትንሽ መቼም ይቅርታ አነጋገር ብዙ ማባልችም ችግር የለውም። አዎ ያነጋገር ችግር ነው ብዙ ውስጥ ላይ ይይዝብኛል። አስቸጋሪ ነው እሱ። አሁን ደስ ብሏል። አዎ ትንሽ እንኳን የነሚን ያህል ብር ሰጥና ቀርቶ ራሱ 100 ብር ለራሱ ለኔ በጣም ብዙ ከባድ ነው ለኔ በዚህ ሰዓት ላይ ማለት ነው። እንኳን የነሚን ያህል ብር ሰጥኝና ቀርቶ 100 ብር 200 ብር ራሱ አጥቼ ዛሬ በኑሮ ውድነት አጥቼ ያለሁበት ሰዓት ለብሴ ማን ነበር ስም? መሰረት ደጀ እንግዲህ። እሺ አሁን ወዴት እናድርስ? ያው እንግዲህ ዙሮ ወደዚህ ወደ ተባሉ ነው ማለት ተሳፍሬ እሄዳለሁ። እሺ እንሸኝ ወደ መናኸሪያው። አዎ እሺ ወደ መናኸሪያው። እሺ